በዛሬው ቪዲዮአችን በጥያቄያችሁ መሰረት ኢንተርናሽናል ቲክታክ አካውንት እንዴት እንደምትከፍቱ ሙሉ ስቴፑን አሳያችኋለሁ። ይሄን ቪዲዮ ላይክ፣ ሼር እያደረጋችሁ እስከ መጨረሻው ድረስ ቪዲዮ ማየታችሁ እንዳይረሳ። ወደ ቪዲዮ እንደነገርኳችሁ ዛሬ የምናየው የሚከፍል ኢንተርናሽናል ቲክቶክ አካውንት ኢትዮጵያ ውስጥ ሆነን እንዴት መክፈት እንደምንችልና እንዴት እንደምንሰራ ነው። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። እስከ መጨረሻው ድረስ ተከታተሉ። ቀጥታ እናንተ ፕሌይ ስቶር ላይ ሄዳችሁ ቲክታክ አፕሊኬሽንም ማውረድ ትችላላችሁ። አፕ ስቶር ተጠቃሚዎችም ከአፕ ስቶር አውርዱት። እንደምታዩት እኔ አውርጃለሁኝ። አሁን ኦፕን ይለኛል። ስለዚህ ምን እንደምናደርገው ቲክታክ የሚለውን እንከፍታለን ማለት ነው። ልክ ስንከፍተው እንደዚህ አግሪ ኤንድ ኮንቲኒው ሚል ይመጣልናል እንለዋለን ማለት ነው። ቀጥሎ አሎ ኤንድ ዶንት አሎ ሚል ይመጣልናል። አሎ እናደርጋለን። እዚች ጋር ስኪፕ ማድረግ ትችላላችሁ። ስኪፕ ካደረጋችሁት በኋላ ስክሮል እንድታደርጉ እንደዚህ ስዊፕ አድርጉ ይላችኋል። ቀጥሎ እንደዚህ ያመጣላችኋል ማለት ነው። ስለዚህ የት ነው የምትሄዱት? አሁን ፕሮፋይል የሚለው ጋር ነክታችሁ ትገባላችሁ። እንደምታዩት አካውንት ስለሌለው ይሄ ስልክ አዲስ አካውንት እንድከፍት ያመጣልኛል። ምናልባት እየተጠቀማችሁ ያላችሁት ያልከፈታችሁበት ስልክ ከሆነ የእናንተም ልክ እንደዚህ ተመሳሳይ ይሆናል። የከፈታችሁበት ስልክ ከሆነ ግን አካውንታችሁን ነው የሚያመጣላችሁ። አካውንታችሁ ስር የሆነች ቀያቃስት ምልክት አለች። እሷን ነክታችሁ አድ አካውንት በሚለው ሌላ ሁለተኛ አካውንት መጨመር ትችላላችሁ። ቲክቶክ አካውንታችሁን እየተጠቀማችሁበት ከሆነ ማለት ነው። እሺ ካልሆነ ግን ልክ እንደዚህ ያመጣላችኋል። ሶ ሳይን አፕ ትላላችሁ ማለት ነው። አዲስ እየከፈትን ስለሆነ ሎጊን አይደለም የምናደርገው። እንደምታዩት እዚች ጋር ከላይ ዩዝ ፎን ኦር ኢሜይል ኮንቲኒው ዊዝ ፌስቡክ ኮንቲኒው ዊዝ ጎግል የሚል አለ። ስለዚህ የቱን ነው የምንመርጠው እኛ ማለት ነው። እዚች ጋር ዩዝ ፎን ኦር ኢሜይል የሚለው ነው ማለት ነው። ነገር ግን ከዛ በፊት ማስተዋል ያለብን ነገር ምንድነው? ሎኬሽን መቀየር አለብን። ኢንተርናሽናል ነው የምንከፍተው ተባብለናል። ስለዚህ ከስር እዚች ጋር ባይ ኮንቲኒንግ ዊዝ አን አካውንት ሎኬትድ ኢን የሚለውን ስታዩ ኢትዮጵያ ነው የሚለው። ሶ እዚች ጋር ሀገር እንመርጣለን ማለት ነው። 7 ሀገራት ላይ ነው መክፈት የሚቻለው። እኔ ዛሬ የማሳያችሁ በዩኬ ነው ማለት ነው። ስለዚህ ዩናይትድ ኪንግደም እመርጣለሁ። ሶ አሁን ሎኬትድ ኢን የት ይላል? ዩናይትድ ኪንግደም። አሁን ነው በትክክል መክፈት የምችለው። እዚች ጋር እንደምታዩት ስልክ መጠቀም አልችልም። ስልክ ቁጥር ልጠቀም ካልኩኝ የግድ ዩኬ ላይ አድርጌ የዩኬ ስልክ ነው መጠቀም የምችለው። ስለዚህ የዩኬ ስልክ ደግሞ ማግኘት ማልችልበት ሁኔታ ላይ ሊሆን ይችላል። ስለዚህ እዚች ጋር ኢትዮጵያ ውስጥ ሆነን ስለሆነ የምንከፍተው ኢሜይል የሚለውን አማራጭ እንወስዳለን ማለት ነው። ከዛን ኢሜይል የሚለው ላይ ኢሜይላችሁን ትጽፋላችሁ። ልክ እንደኔ ኢሜይላችሁን ከጻፋችሁ በኋላ ልክ እንደዚህ ኢሜይላችሁን ከጻፋችሁ በኋላ ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ስትሉት ቀጥታ ወደ ኢሜይላችሁ ምን ይልክላችኋል? ኮድ ይልክላችኋል ማለት ነው። የሚልክላችሁን ኮድ ቀጥታ እዚች ጋር ታስገባላችሁ። ምናልባት ኮዳችሁ አንዳንዴ እንደዚህ ከቆየባችሁ በሆም ተወጡና እዚች ጋር ጉግል ማነው ጂሜል የሚለውን ትነካላችሁ። ቀጥሎ እዚች ጋር እንደምታዩ 373964 ልክ እንደዚህ ከሞላችሁ በኋላ ምንድነው የምታደርጉት? በርዝዴይ ወይም የተወለዳችሁበት ቀን ዓመተ ምህረትና ወር በትክክል ትሞላላችሁ። ፓስፖርት ካላችሁ ወይም አይዲ ካላችሁ ከዛ ጋር ተመሳሳይ ኢንፎርሜሽን ቢሆን ይመረጣል። ምክንያቱም በኋላ ዊዝድሮ ለማድረግ ምናምን ልትቸገሩ ስለምትችሉ እነዛ ነገሮችን አስተካክሉ በደንብ። ስለዚህ እኔ አሁን በትክክል እንደዚህ ካደረኩኝ በኋላ ኮንቲኒው ለዋለሁኝ። ኮንቲኒው ልክ በመለው ሰዓት ቀጥሎ ያለውን ስቴፕ ደግሞ እናያለን ማለት ነው። እዚች ጋር በጭራሽ ባትሳሳቱ ቆንጆ ነው። የልደት ቀናችሁን በትክክል ሙሉ። ፓስፖርት ወይም አይዲያችሁን ተጠቅማችሁ ተመሳሳይ ብታደርጉት አሪፍ ነው። ምክንያቱም ቬሪፋይም ስለሚደረግ ማለት ነው። አንዳንዴ እዚች ጋር ሊቆይባችሁ ወይም ሊያስቸግራችሁ ይችላል። በስልክ በጣም ከቆየባችሁ ወይም ካስቸገራችሁ ፒሲ ትጠቀማላችሁ ማለት ነው። ምናልባት የፒሲ አጠቃቀሙን በሌላ ቪዲዮ ልሰራላችሁ እችላለሁ። እዚህ ጋር በርዝዴይ ላይ ትንሽ እያስቸገረኝ ነው ማለት ነው። ስለዚህ እናንተም ልክ እንደዚህ ከቆየባችሁ በፒሲ ብትሞክሩ ታሪፍ ነው። ዋናው ትልቁ ነገር ምንድነው? ይሄን አካውንት ስትከፍቱ ቅድም ያሳየኋችሁ ሎኬሽን መቀየሩ ጋር ነው እንጂ ከዚህ በኋላ ያለው ስቴፕ ኖርማል ቲክቶክ አካውንት እንደምትከፍቱት ስለሆነ ከዚህ በኋላ የሚጠይቃችሁ መምላት ነው። ዩዘር ኔም ይጠይቃችኋል። ከዚህ ቀጥሎ ዩዘር ኔማችሁን ማስተካከል ትችላላችሁ። ከዛም ቀጥታ ከፈታችሁ ማለት ነው። ከከፈታችሁ በኋላ ቀጥሎ ቪዲዮ ፖስት እንዴት እንደምታደርጉ እያንዳንዱን ስቴፕ በሚቀጥለው ቪዲዮ አሳያችኋለሁ።